ዛሬ ያለሁት እንደምታዩት ጉድዊል ነኝ ያለሁት። ይሄ ማለት የኢትዮጵያ የአሜሪካ ቦንዳ ነው። ሰው ሸመታ ላይ ነው። ይሄን ያላል መሰለኝም ነበር። ጫማውን እያየሁት ነው ያልታጠበ ጫማ እዚህ ጋር ይሄው እንደምታዩት እዚህ ጋር ናይክ አለ። አሪፍ ነገሮች ነው እዚህ ናይክ። ይሄው እዚህ ጋር እንደምታዩት ደግሞ አንደር አርመር ጆርዳን 6 ከ300 እስከ $450 ይሄንን ጫማ ብራንዶቹና ፕራይሶቹ ላይ ብሬድ ኦፍ አዲስ ስኒከር ላይ በጣም እውቀት ያለው ሰው እሱ ነው። ዋትስአፕ ዩቲዩብ እንዴት ናችሁ? ሰላም ናችሁልኝ ወይ? አለሁላችሁ። ዛሬ ከወራት ቆይታ በኋላ ተመልሼ ወደ ዩቲዩብ ተመልሻለሁ። መቼም ቲክቶክ ላይ ችን ሰሞን እያያችሁኝ ነው። ከቲክቶክ አሁን ደግሞ ወደ ዩቲዩብ ተመልሻለሁ እና ምን ይዘህ ከመጣ ካላችሁኝ ዘውት እንደምታዩት ጉድዊል ነኝ ያለሁት። ይሄ ማለት የኢትዮጵያ የአሜሪካ ቦንዳ ነው። ቦንዳ ቤት ነው። ለመጀመሪያ ጊዜ ነው እየገባሁ ያለሁት እዚህ ጉድዊል የሚባለው ቤት። ለመጀመሪያ ጊዜ ነው። የአሜሪካ ቦንዳ ምን አይነት ይመስላል፣ ምን ይመስላል የሚለውን አብረን ተከታተሉ እናያለን። ቦንዳ ውስጥ ደግሞ ምን አይነት ስኒከሮች አሉ የሚለውን ነገር እየገባን ቼክ እናደርገዋለን። እንደምታዩት እንግዲህ ሰው ሸመታ ላይ ነው። ይሄን ያላል መሰለኝም ነበር። መጀመሪያ ሰስፔንስ አድርጌ ነው። እዚህ ቤት ውስጥ ያሉ ልብሶች በሙሉ የተለበሱ ናቸው ወይም ደግሞ የተደረጉ ልብሶችና ጫማዎች ናቸው። ጫማውን እያየሁት ነው ያልታጠበ ጫማ እዚህ ጋር እንደዚህ አይነት ጫማዎችን እናገኛለን ማለት ነው። በጠበኩትም ነበረ ቤቱን እንደዚህ አይነት የተደረጀ ቤትም አልመሰለኝ። የሆነ ዩቲዩብ ላይ ዝም ብዬ ቲክቶክ ላይ ምናምን አይቼው ነበረ። እንደዚህ አይነት ቤት አልመሰለኝም። ዝም ብሎ የተጣለ ምናምን ያለበት ግፊያ ምናምን ያለበት ቤት መስሎኝ ነበረ። ግን እንደምታዩት ይሄው ፏ ያለ ኖርማል እንትን ነገር ነው የሚመስለው። ግን ኤቭሪዋን እየገዛ ነው፣ ተሰልፎ ነው እየገዛ ያለው። ኖርማሎቹ ስቶሮች ራሱ እንደዚህ ደንበኛ የላቸውም። አሁን እኔ ግን የመጣሁት ወደ ወንዶቹ ምን አይነት ስኒከር ጫማዎች ይገኛሉ ጉድዊል ውስጥ የሚለውን ነገር ቼክ ለማድረግ ነው የመጣሁት። ከዚህ ጀምራል ቦንዳ ጫማዎቹና እንትኖቹ። ይሄው እንደምታዩት እዚህ ጋር ናይክ አለ። እንደምታያቸው ጫማዎቹ በጣም አዲዳስ ብራንድ ጫማዎች አሉ። እነዚህ በመስታወት ውስጥ ናቸው፣ አይነኩም። ይሄ በጣም ከባድ ዋጋ አላቸው ማለት ነው። አሁን ደግሞ እስቲ ቀስ በቀስ እያልን ወደ ስኒከሮቹ፣ ይሄ የሴቶች ጫማ ላይ ነኝ ያለሁት። ወደ ወንዶቹ ጋር ሄጄ ምን አይነት ነገር አለ የሚለውን ነገር ቼክ ለማድረግ ነው የመጣሁት። ይሄው እንደዚህ አይነት ጫማዎች በስንት ብር? በ9 ብር ከ29 ሳንቲም። ይሄ እንኳን በስማም ተደርጎ ምን ሊደረግ እንደመጣ አላውቅም። ይሄም እና እንደዚህ አይነት ጫማዎች ናቸው ያሉት። ባይ ዘ ዌይ እዚህ ውስጥ ራሱ ይሄው በቃ አዲዳስ አለ፣ ጋዳይ አዲዳስ አለ። ይሄው እንደምታዩት እዚች ጋር ናይክ አለ። ሁሉም ሰው ያደረገውን ጫማ እያመጣ ዶኔት ነው ያደረገውን ጫማ ሁሉም ሰው እያመጣ ዶኔት ነው የሚያደርገው። እዚህ በቃ እያመጣችሁ ያደረጋችሁን የማትፈልጉትን ጫማና ልብስ እያመጣችሁ እዚህ ዶኔት ታደርጉታላችሁ። ይሄው እንደምታዩት እንዲህ አይነት ቫንስ ጫማዎችን አይ ቲንክ የመጣሁበት ሰዓት ጠዋት ላይ ነው አሉ በጣም የሚራገፈው እቃዎቹና ጠዋት ላይ በጣም ባሪፍ ነገሮችን እነዚህ ነው። This is the Nike ነው እና ይሄው እንደዚህ አይነት ቆዳ ጫማዎች አሉ። ጠዋት ላይ በጣም ብዙ አይነት እቃዎች ይመጣሉ ይላሉ። አዲዳስ አለ፣ ሰዎቹን ላለማስገባት ቫንስ አለ። ወደዚህ እየመጣን ስንመጣ አይሆንና እነዚህን የመሳሰሉ ናይኮች አሉ። እነ ጆርዳን ምናምን ይኖራሉ ተብሎ ነበረ። ይሄኛው ቤታቸው በጣም ትልቁና በጣም አሪፍ እቃዎች ይገቡበታል ተብሎ የሚባለው ቤት ነው የመጣሁት። ግን አይ ቲንክ በጣም ሰው እየለበሰ ነው። እዚሁ ምን እያደረገ ነው? እንደምታዩት እንግዲህ እነዚህን ጫማዎች ይሄው ቫንስ ይበዛል። ኦኬ ቻው። ስንት ብር ትሆን ይሆን? ኖርማሊ እንትኑ ላይ እንደ ናይክ አለ፣ ሪቡክ ጫማዎች፣ ቲምበርላንድ ሁላ አለ መሰለኝ። አዲዳስ ጫማ እዚህ ጋር እንደምታዩት
አዲዳስ ነው ናይክ ጫማ አለ። ይሄው እዚህ ጋር እንደምታዩት ደግሞ አንደር አርመር ይሄን ይመስላል። አንደር አርመር ሳያልቅባችሁ ሸመት። ኒው ባላንስ ጫማዎች እዚህ ጋር አሉ። ኒው ባላንስ 574 ክላሲክ ይላል። ስኬቸር ጫማዎች አሉ። ለስራ የሚሆኑ ደግሞ እነዚህ አይነት ስኬቸር ጫማዎች አሉ። አይ ቲንክ የወንዱ ጋር ይሄ ነው የወንዱ የተባለው ይሄኛው ቦታ ነው። ግን እንደምናየው ጫማዎቹ ብዙም እንደዚህ አይነት ያው ናይክ ኤር ማክስ ስፖርት ኮትስ ይኸው በ8 ብር ከ99 እንደ ጆርዳን አግኝተናል። ኤር ይላል ጆርዳን 6 ነው። ጆርዳን 6 ከ300 እስከ 450 ዶላር ይሄንን ጫማ ይገመታል። ጆርዳን 6 በጣም አርጅቷል። እዚህ ጋር እንደምናየው አርጅቷል፣ ግን ይሄን የሚያክል ፕራይስ ነው። ጆርዳን 6 ጋር ደግሞ እንደምታዩት ናይክ ኤር አለላችሁ። እዚህ ጋር ናይክ ኤር የዚህ ፕራይስ እንደምታዩት እዚህ ጋር 17 ብር ከ99 ነው የሚለው ኦልሞስት 18 ብር ነው። ኤር ማክስ ነው መሰለኝ። ብራንዶቹና ፕራይሶቹ ላይ ብሬድ ኦፍ አዲስ ስኒከር ላይ በጣም እውቀት ያለው ሰው እሱ ነውና እስቲ የነዚህን አሁን ያሳየሁትን ፕራይሶቹና ስንት ብር እንደሚያወጡ በታይማቸው በአዲስነታቸው የሚለውን አንተ ብሬክ ዳውን አድርገን እናየዋለን። ከዚህ ደግሞ ቀጥታ ወጥቼ ደግሞ ትክክለኛው ፉት ሎከር ማለት ትክክለኛው ስላችሁ ኦሪጂናል ጫማዎች ኦሪጂናል ስኒከሮችንና በኖርማል ዋጋ ያልተደረጉ አዳዲስ ስኒከሮችን ፉት ሎከር ኦር ናይክ ሄደን ቼክ እናደርገዋለን፣ ሪቪው እናደርገዋለን። እስከዛ ግን ተከታተሉ። ይሄው እዚህ ጋር ደግሞ ናይክ ቪኤም ኤር ቬፐር ማክስ ፕላስ ይላቸዋል። አም ጀስት ቼኪንግ እየዞርኩ እያየሁ ነው። በመስታወት ውስጥ የተቀመጡ ጫማዎች አሉ እዛ ጋር። አይ ቲንክ በመስታወት የተቀመጡት በጣም ውድ ናቸው መሰለኝ። ውድ ማለት ያው አንድ 30 ብር ምናምን ናቸው መሰለኝ። እነዚህ ኖርማሎቹ እዚህ ጋራ ከተቀመጡ ጋራ ኤር ማክስ አለ እዚህ ጋር። ናይክ በጣም ይበዛዋል። ይሄ ደግሞ የሴቶቹ ሳይድ ነው። እንደዚህ አይነት ኦል ስታሮች አሉ። አሁን የራሱ ናይክ ነው 14 ብር ከ19 14 ብር ከ99። እዚህ ጋር ቫንስ አለ። ይሄ አሁን እነዚህን ቫንሶች እያንዳንዳቸውን በትክክለኛ ኖርማል ፕራይሳቸውን አዲስ ሲሆኑ ያላቸውን ፕራይስ አስገባላችኋለሁ ስክሪንሻት አድርጌ እንጂ በጣም የሚገርም ማይክል ኮርስ ነው። አሁን ይሄን ጫማ እንደምታዩት እንግዲህ ይኸው ኦሪጂናል ማይክል ኮርስ ነው። ይኸው ግን በቃ እዚህ የተደረገ ኒው ባላንስ ይሄ ደግሞ የሴቶቹ ሳይድ ላይ ነው። እዚህ ጋር ኤርፎርስ አለ እንደምናውቀው ነጯ ኤርፎርስ አለች። ከዛ ደግሞ እንደዚህ አይነት ታኮ ጫማዎች አሉ። አይ ቲንክ ቤቱ በጣም እንደዚህ የሞላው እንጃ ሰው የለም ሞሉ ላይ እኮ። አሁን ሞል ስንሄድ እኮ እንደዚህ አይገፋም ሰው። ልብስ መቀየሪያ ፊቲንግ ሩሙ ጋር የተሰለፈው ሰው እንዳይመስላችሁ። እዚህ ጋራ ምንድነው ኦል ስታር ይኸው እንደምታዩት። አይ ቲንክ እነዚህ እኮ ቢታጠቡ በደንብ ቢነጹ በምናምን በሳሙና ምናምን ተደርገው ቢታጠቡ አይ ቲንክ የሚነጹ መሰለኝ። ይሄውና እንደምታዩት ደግሞ እዚህ ጋር ሌላ ኤር ጆርዳን አግኝቻለሁ። ይሄ ጆርዳን ደግሞ በ14 እዚች ጋር እንደምታያችሁ ከሆነ በ14 ብር ከ29 ነው እየተሸጠ ያለው። ጆርዳን 4 ኤር ጆርዳን ሎ። እዚህ ጋር ሪቦክ በጣም የሚገራርሙ ስኒከሮች አሉ ሪቦኮች። እዚህ ጋር ናይክ ኤር ዙም ይኸው እንደምታዩት ኤር ዙም ናይክ ኤር ፎርስ ኦ ማይ ጋድ የሌለ ነገር የለም እናንተ። ኤር ፎርስ አሁን ይሄ ስንት ነው? 26 ብር ነው 27 ብር ነው። ኖርማሉ ኤር ፎርስ ስንት ነው? እንደምናውቀው ነው $120 ነው። ኖርማሉ ኤር ፎርስ $120 ነው። እዚች ጋር ደግሞ ቫንስ አለ። ግን ችግሩ በቃ እንዴት ተደርጎ መታጠብ እንዳለበት ይሄንን ከዚህ የሚገዛ ሰው
በደንብ ታጥቦ ምናምን ምክንያቱም ከየት እንደሚመጣ አይታወቅም የሰው ጋር ምን አይነት እንትን እንዳለበት አይታወቅም ምናምንና ብቻ ቴክ ኬር እዚህ መግዛት ከዛ ደግሞ እዚህ ጋራ ናይክ የሚገራርሙ ኦሪጂናል ብራንድ ጫማዎች ይኖራሉ አሉ ይሄው እንደምናያቸው 15 ብር ይሄንን ናይክ ቢታጠብ ይሄ እውነቱን ለመናገር ይነጻል እዚህ ጋራ ኮንቨርስ ኤር ፎርስ አንድ ብቻ አይደለም አንድ እዚህ ጋር አለ እንደ ቁጥር በየቁጥር እዚህ ጋር ደግሞ ይሄ አሁን በስንት ብር ነው በ24 ብር ከ99 ሳንቲም እነዚህን የመሳሰሉ እቃዎችን እነዚህን የመሳሰሉ ስኒከሮችን እዚህ ጉድዊል እናገኛለን ጉድዊል የሌላ አይነት ነገር የለም እነዚህ በመስታወት ውስጥ የተቀመጡት እነዚህ ናቸው ይሄ ስኬቸር ይሄ አሁን አዲስ ስኬቸር ነው ስኬቸርስ እዚህ ጋር ይሄ ናይክ አለ ይሄኛው ናይክ ስንት ብር እንደሆነ ነው ማወቅ የፈለኩት እንደምታዩት እነዚህን የመሳሰሉ ስኒከሮች እንዳሳየዋችሁ እነዚህ አሉ ይሄኛው ግን ምን እንደሆነ ውድ ይመስላል ሲታይ ናይክ ነው ምን ናይክ እንደሆነ እስቲ ስክሪንሻት እያደረጋችሁ አጣሩት ምን ናይክ እንደሆነ አዲዳሶች አሉ ይሄ አዲዳስ ኧረ አዲስ ነው መሰለኝ ይሄ አዲስ ነው ያውና ስክሪንሻት አድርጉት ይሄው እንደምታዩት ከየወጣሁ ነው ያለሁት አሁን ደግሞ ቀጥታ ወደ ፉት ሎከር እንሂድና ምን ይመስላል ፉት ሎከር የሚለውን ተከታተሉ